ሰው በፍቅር ወደቀ ማለት ምን ማለት ነው? ሰው በፍቅር ወደቀ ማለት ተዋደደ፣ ተሳሰበ ማለት ነው። በጣም ሲዋደዱ በፍቅር ወደቁ ይባላል። እሺ እና ዝም ብለው አይዋደዱም። ታዲያ ለምንድን ነው የሚወድቁት? አንተ እንደምታስበው አይነት አወዳደቅ አይደለም። እሺ መሬት ላይ መውደቅ አይደለም። አንቺ በፍቅር ወድቀሽ ታውቂያለሽ እንዴ? እኔ አውቃለሁ። እሺ አዎ፣ ከአባዬ ጋር አዎ፣ ከአባዬ ጋር ከአባት ጋር አዎ። እሱ እያየሽ ነው የወደቅሽው ወይስ ተደብቀሽ ነው የወደቅሽው? እንደዛ አይደለም፣ እንደሱ አይነት አወዳደቅ አይደለም አልኩህ እኮ እንዴ። እያየሽ አትሄጂም እንዴ ታዲያ? አንቺ ማይ እንግዲህ እመታለሁ። እሺ በቃ እኔ አሁን እንደ ትልቅ ሰው ላስረዳክ እየሞከርኩ ነው አይደለ? በቃ ተረዳኝ። እሺ አውቀህ ነገር አታጣም ወደዛ። ከዛ የቱ ጋር ነው ያመመሽ? በፍቅር ስትወድቅ ሰውነትን አይደለም እሺ የሚያምን ልብ ነው የሚያመው። እኔ ስወድቅ ጉልበቴን እዚህ ጋር ምናምን ነው የሚያመኝ። እኔ የምለው ከየት ሰምተህ ነው አንተ? እዛ ጎረቤት ሲያወሩ ሮቤል ከትርሲት ጋር በፍቅር ወደቀ አሉ። እኔ ደግሞ ሲያሳዝን ብዬ ልጠይቀው ቤቱ ሲሄድ በፍቅር ወደክ እንዴት ነው? በኩርኩም መታኝ። ኮረኮመክ? በኩርኩም አለኝና በሩን ዘጋው። እሰይ እሰይ ተጣርቼሻለሁ እዚህ ወርውረኝ። ቬሪ ፈኒ እናቴ ትሙት። ቬሪ ፈኒ ምንድን ነው? እዚህ ጋር ሂድ ግባ። እሺ እገባለሁ፣ ምን ችግር የለም። ቁልፍ የመኪና ቁልፍ ነው። ሽቶ አለ አልገባ። ምርጥ ሽቶ ነው። የምን ሽቶ ነው? ሂድ ግባ፣ ሂድ ግባ። እናቴ ብራንድ አይተሃል? ላክስ ማክስ ታክስ እኮ ነው። ሂድ ግባ። እሺ እገባለሁ። ና ቀበቶ ልቅ አውልቅ ቀበቶ። እሺ አሁን ብራንድ አይተሃል? ኤልቪ ነው ብራንድ። የምን ብራንድ ነው? ሂድ ግባ፣ ሂድ ግባ። እናቴ ትሙት። አንተ አትምታኝ። እኔ ማይክ እገዛልሃለሁ። ግባ፣ ሂድ። እኔ ወደፊት እኔ ፕሬዝዳንት ግባ፣ ፕሬዝዳንት ነው ወደፊት። እኔ ቆንጆ ስንት ነው? ኮምፕሊት ነው 9000 ብር። 9000 ብር። ከለር አለ? አዎ አለው። አረንጓዴ አለ? አለ። ሰማያዊ አለ? አለው። ቢጫ ከለር አለ? አለ። ቀይ ከለር አለ? አለ። ፐርፕል ከለር አለ? አለ። ግራጫ ከለር አለ? አለ። ሽሮአማ ከለር አለ? አለ። ምስር ከለር አለ? ምስር ከለር እንደዛ የሚባል አለ? አዎ እንደሱ ነበር የፈለኩት። እስቲ እሺ ስቶር ቼክ አድርጉ። ወንድም ይሄ ሁላ ሰልፍ ነው። በእናትሽ ወይ ጉዴ! መቼ ሊደርሰን ነው? እኔ ባይደርሰን ደስ ይለኛል። ይቅርታ፣ ይሄ ሁሉ ሰልፍ ነው? አዎ ሰልፍ ነው። በእናትሽ መቼ እንደሚደርሰን አላውቅም። የኔ ፍቅር ደከመኝ። ሰልፍ አይደርሰንም። ደከመብኝ። እኔ ቆንጆ ነኝ። ቁጭ በይ በእናትሽ። ዞር በለሽ። ወዴት ነው? በፍቅረኛ ይቀልዳል። ብዙ ከፍ ገጠር ኧረ ዘንድሮ ሰልፍ አይደርሰንም። ኧረ መጤ ኧረ በእናታችሁ ተባበሩ። ቢያንስ ከፊት ለፊት አድርጉ። ቢያንስ አዎ፣ በእናትህ ነይ። አይ ሁላ ሰው ይቀራል እኮ ነው። 2 hours later በቃ ማን እንበለው መሰለሽ? አንተ ምን አገባህ? አባቱ ያውጣለት። ማን እንበለው? አንተ አይደል? ማን ነው አባቱ? መጣ ደግሞ የትራፊክ ሰላም ነው። እሺ ሰላም ነው። መንጃ ፈቃድ ይዛል? አልያዝኩም። አለቀ። እኔም አልያዝኩም። ተቀጣለሁ ብራዘር። ይኸውልህ ሙሉ ሳምንት የምትበላው ምግብ እኔ ነኝ ማዘል። ይመቻል? አዎ ይመቸኛል። ይኸውልህ ቤቴን ራሱ አዝዤላት ማለት ነው። ግራ ቂጧን ውፍረት መቀነስ ትችላለች እና አንተም ሳይ ሁለቱም ቂጥ ደግሞ ባላንስ አይደለም። ባላንስ አደርግልሃለሁ። ይመቻል? ይሁንሽ። በቃ እንደዛ እናደርገዋለን። ሙሉ ሳምንት የምትበላው ምግብ እኔ ነኝ ማዘል። መኪናው እንዴት ነው? አንተ ስትጃጃል እሱ መኪና ገዛ። ዳንዬ እኔም እኮ አንድ ቀን ዳኑ መኪናዬን እንዴት አየሻት? በጣም ታምራለች። አንተማ ጀግና ነህ፣ መኪና ትቀያየራለህ አሉ እንጂ። ባልሽን ከኔ ጋር አታወዳድሪ።
እሱ ከኔ የተሻለ ሰው ነው። ጓደኛዬ ሲያልፍለት እንደማይተወኝ እኮ አውቃለሁ። አንተ ሸሚዝ አቀይር፣ እሱ ሁለተኛ መኪናውን ይኸው ደገመ። ከዚህ በላይ አልታገስም። ዳኑ ምን እያልሽ ነው? መኪናው እኮ ያንቺም ነው። ከኔ ጋር ሲለፋ የቆየውን ብር ሸሚዝ ሳይቀይር ነው ይህንን መኪና የገዛው። አሁን እሱ ከኔ የተሻለ አቅም አለው። ባይኖረውም ግን እሱ ያንቺም ነው። የኔ አባት እኮራብሃለሁ እኮ። ስለዚህ መኪናው የኛ ነው ማለት ነው? አይደለም፣ የእኔ የሆነው ነገር ሁሉ ያንቺ የሚሆነው ለእኔ ለሆነ ሰው። አንቺ የገንዘብ ነሽ። ቸኩሎ መፍረድ ብዙ ያሳጣል። ደህና ሁኚ። ምንድን ነው? አብሬሽ ልተኛ? አንተ እኮ ከዚህ በኋላ ህፃን አይደለም፣ አድጋል። ትልቅ ሰው ነህ። የራስህ አልጋ አለ አይደለ? ሂድና እዛ ተኛ። ምን ይላል አባዬ? በጣም ትልቅ ሰው አይደል እንዴ እሱ? ታዲያ ለምንድን ነው የራሱ አልጋ ላይ ማይተኛው? ለምንድን ነው ከአንቺ ጋር የሚተኛው? አሃ ነው እሱ ስለሚያንኮራፋ ነው ከአንቺ ጋር የሚተኛው? እኔም እኮ በጣም ማንኮራፋት እችላለሁ። ዛሬ ምን ተገኝቶ ነው እኛ ጋር መተኛት ያስመኘ? ህፃናት እንዴት እንደሚመረቱ አወቅኩኝ። እሺ እባክህ እንዴት ነው አሉ? እናትና አባት ማለት ነው አልጋ ላይ ወጥተው እምአምአ ሲባባሉ ነው ህፃናት የሚመረቱት። አዎ ስለዚህ ልክ ነው። እኔ ደግሞ ወንድምና እህት ስለምፈልግ አሁኑኑ እምአምአ ተባባሉና ወንድምና እህት አምርቱልኝ። ይኸውልህ በኋላ ሰው መታኝ ሴጣን መታኝ እንዳትል። ሂድ። ምን አለበት? አምአ ብቻ እኮ ነው። እሺ ዙር። እሺ። ወይ ልጄ ጨረስን እኮ። አለቀ? ጠጋ በል እንዴ! ልጠጋ? ጠጋ በል። ትንሽ እኮ ናት። ይልገባ ናትኝ። ምን ያለ ይኸውላችሁ ጨጓራና ሆድ ዛሬ ምንም ነገር አንበላም። ጾም ነው። ተጓብተናል። አለ እኮ ሞራል እኮ አለ። ችግሩ ግን አፈጻጸሙ ላይ ነው አይደል? እንዴ ጨጓራ አይደል እንዴ ነገር ውስጥ ይኸውልህ እስከ 9 እንጾማለን። ከ9 ሰዓት በኋላ እንበላለን። ገቢቶ ምን ነው እንደዚህ ተገልብጬ ሽቅብ ካልሸነዋልክ ጤሪሪም ጳራራም አትበለ። ጨጓራ እንዴት ነው? አረባ ክዝ ብሎ ነው የሚያወራው ይሄ። ይኸውልህ እኛ ጨጓራ የፍቅር ሰዎች ነን። አትንኩን። ከነካችን ግን ጨዋታው በሴንቲ ነው። ያራድዬ ልጅ ጨዋታው በሴንቲ ነው። ይሰጣል ነው የምልህ። እትት ነው የምናደርገው። የዛኔ ወደ ሳይሆን በግድ ትበላታለህ። ነመስቴ። አሁን ገና ሰዓቱ 4 ሰዓት ነው። እንዳታሳስተኝ። ሰማኸኝ አይደል? በቃ ጀለስ አልበላም ብሎ ገገመ። ጨጓራ ጉበት ኮሚቴው እያሃ እርቦን አልበለው ራበኝ